በሚካኤል እንጀራ ይበላል። ሚካኤል የምትበሉትን እንጀራ ይስጣችሁ። ለእስራኤል መናን ያወረደ ታላቁ መልአክ የእስራኤል መጋቢ ቅዱስ መጋቢ ብሉይ ቅዱስ ሚካኤል የምትበሉትን እንጀራ የማይሸግት በእውነቴ ነው የምትበሉትን እንጀራ እግዚአብሔር ይስጣችሁ። የጠበቃችሁ ከአደጋ ከቀትር ጋር የጠበቃችሁ ስንት መንገዳችሁን የሞታችሁን ደብዳቤ ልክ እንደ ባይራን በሹመት የቀየረላችሁ ጠላቶቻችሁን ያስታገሰላችሁ የተቆፈረውን ጉድጓድ የደፈነላችሁ መልአክ ነውና እንዲህ አለ ቅዱስ ሚካኤል አለ። በደንብ ብላችሁ ጥሩት። እኔ አንተ ባሪያ ርቦኝ በጎቼ ደግሞ ጠግበዋልና ከጌታው ቤት እንጀራ በልቼ ልግባ በል ጠብቅልኝ ብሎ ተሰጥቶት ሄደ። ለማን አደራ ይጠብቃል እኮ ቅዱስ ሚካኤል ጠብቅ ብሎት ሄደ። ለማን በደንብ ጥሩት። ዲያብሎስ እኮ ስለሚፈራው ነው። ለማን ለቅዱስ ሚካኤል ና ሰናይ ለሰብ ወተአዛዚ ለሕዝብ ወውጡ ሩቀ መዓት ወብዛ ምሕረት ሚካኤል ውጡ ለሰው መልካም። እስቲ ሚካኤል ለሰው መልካም በሉ። ለሕዝብም ታዛዥ ሚካኤል በጣም መልካም የዋ መልአክ ነው። ይድረስላችሁ እና ወደ ጌታው ቤት ሲሄድ ጌታው በዙፋኑ ላይ ተቀምጧል። ልጁ ግን ባዶ እጁ መጣ። ወይኔ አዛኝቷን ጠርቶ ጉድ ሰራኝ፣ በጎቼን በሽፍታ አስበላብኝ ወይኔ አለ። ኮራ ብሎ ከፊቱ ቆመና ተሜ እንዲህ አለው፣ ጌታው በጎቼን ለሰው አልሰጠውብህም እና ለማን ነው የሰጠህብኝ ሲለው፣ እኔማ እንጀራ ልበላ ቢርበኝ ለሚካኤል ነው የሰጠሁት አለው። ለማን እንደው እግዚአብሔር ግን ደግነቱ እንደው ለሰው ቢሰጠን አሳልፈው ምን እንሆን ነበረ? ውድቀታችሁን ለሚፈልጉ ሰዎች ቢሰጣችሁ እኛን የሰጠን ለሚካኤል ነው። ይኸውላችሁ እስመ ለመላእክቱ የዝዞ መንት ያቀ መላእክቱን ስላንተ ያዛቸዋል። ስለኔ በሉስ መላእክት ይታዘዛሉ። የሚታዘዙት ደግሞ በመንገድ የተቀመጠው እንቅፋት ጠልፎ እንዳይጥል ሚካኤል በመንገድ እየቀደመ እንቅፋት ያነሳላል። አመስግነው ለዚህ መልአክ ለቅዱስ ሚካኤል። በመንገድ ይጠብቁ ዘንድ መላእክቴን በፊት ልካለሁ። እግር በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በእጆቻቸው ያነሱን መላእክት እኮ እግዚአብሔር የሚያስጠብቀን በማን ነው? በመላእክቱ። ለሰው አልሰጠውብህም ለሚካኤል ሲለው ጌታው ደስ አለው። እየሰማችሁ ነው? ሚካኤልንም አውቀዋለሁ። አታውቁት? አልደረሰላችሁ? ሚካኤልን አታውቁት? እና እንጀራ ስጡት ይብላ፣ ውሃ ስጡት ይጠጣ። በላ ጠጣ፣ ጥግብ አለ።